አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም ፋሚሊዎቼ ላይክ ሸር እያረጋችሁ አበረታቱኝ ማለት ነው። ቤተሰብ ያልሆን ደግሞ ሰብስክራይብ እያረጋችሁ ቤተሰብ እንሁን፣ የደወል ምልክቱን በማጥቆር ማለት ነው። እንዴት ናችሁልኝ ውዶቼ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ለእናንተ ይጠቅማል፣ ያስተምራል፣ ሁላችንም እንማማርበታለን የምለውን ነገር ወደ እናንተ አመጣለሁ ማለት ነው የኔ ውዶች። እናንተ ደግሞ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው የኔ ውዶች። አብረን እንደግ እላለሁኝ። እና እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላህ። እና ዛሬ ደግሞ የመጣሁት በነብዩላህ አደም አለይሂ ሰላም የህይወት ታሪክ ነው። አላህ ሱብሃነሁ ወተዓላ አደምን አለይሂ ሰላምን መፍጠርን በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈሩን ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬት እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠብቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር በአንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትዕዛዙን ለመፈጸም ወደ መሬት መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር በአንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ ሱብሃነሁ ወተዓላ እዝራኤልን ላከው። እዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድር እንዳትቀንሰኝ በአላህ እጠበቃለሁ አለችው። እዝራኤልም እኔ ራሴ የአላህን ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዝገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛም ነው የሰው ልጆች መልክ የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዳመጣኸው ሁሉ ነፍሳቸውንም እንድታወጣ አንተን ወክያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም በስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህ ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም በ40 ዓመት ያክል ጭቃውን ቅርጽ ብቻ ሆኖ ከረመና መላእክ በዚያ በኩል ሲያልፉ አደምን ሲያዩት ይፈሩ ነበር፣ ነፍስም አልገባለትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበር።
ኢብሊስ ሁልጊዜ ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ከዛም ኢብሊስ ከአደም ጭቃ ጎን ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ ይወጣ ጀመር። ለመላእክትም እኔ በዚህ ላይ ከተሾምኩ አጠፋዋለሁ በማለት ይዝት ጀመር። አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትም ልክ ሩሁን ወይም ነፍሱን እንደነፋሁለት ሰጋጆች ሁናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ ሲጀምሩ አላህ በአደም ሩህ ወይም ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በል አሉት። እና ውዶቼ በክፍል 2 እመጣለሁኝ ማለት ነው። የኔ ማሮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው እንዳይረሳ። አበረታቱኝ፣ አብረን እንደግ የኔ ውዶች። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ያለ እዝነትና ረህመት አይለያችሁ እላለሁኝ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው ማሮቼ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።